ለሰዎች ማሳየት የሌለባችሁን ነገር አታሳዩ። በልክ መኖርን ልመዱ። አንድ በጣም በነገሮች ሁሉ ሰክሰስ የሆነ በአንድ የቤተሰብ አባላት ውስጥ የሚኖር አንድ ሰው ነበር። ይህ ሰው ሁሉ ነገር የሞላለት፣ ሁሉን ነገር ማድረግ የሚችል ግን ብዙ ጊዜ ከቤተሰብ ጋር ጊዜ ማሳለፍን የማይችል ሰው ነበር። ይህ ሰው በቤተሰብ ፕሮግራም ላይ ብዙ ጊዜ መገኘት አይችልም ነበር። በጣም ስራ የበዛበት ነበር እና ከዕለታት በአንዱ ቀን ላይ ግን አብሯቸው ከቤተሰብ ጋር እንዲያሳልፍ ጥሪ ደርሰዋል። ይህ ሰውም የዛ ቀን ስለሚችል አብሯቸው ለማሳለፍ እነሱ ወዳሉበት ቦታ ይሄዳል። ከዛ ፕሮግራሙ ተጀምሮ ሁሉም ሰዎች ሰላም እያሉት አልፈውት ሄደው ከሌላ ቤተሰብ ጋር ይጫወታሉ፣ ይስቃል። ማንም ሰው ከሱ ጋር አብሮት ሊያሳልፍ አልቻለም። ይህ ሰው እጅግ በጣም ይናደዳል። ረጅሙን ጊዜን ስሰራ ምን ስል ሳሳልፍ የነበረው ከቤተሰቦቼ ጋር አብሬ ለማሳለፍ ነበር። አሁን ግን ወደ ቤተሰቦቼ ስመለስ ቤተሰቦቼ ከኔ አጠገብ የሉም። ስለዚህ ከቤተሰቦቼ ጋር አብሬ ለማሳለፍ አዲስ ጓደኞችን ለመያዝ እንደዚሁም ደግሞ አብረውኝ ያሉትን ቤተሰቦቼ ምን አድርጌ ማስደሰት አለብኝ ብሎ አሰበና አንድ ሀሳብ ወደ ውስጥ ይመጣል። የሚቀጥለውን የቤተሰብ ፕሮግራም እሱ ጋር ማዘጋጀት እንዳለበት አሰበ። ሰው ጓደኞች አብሮ ለማፍራት እንደዚሁም ከቤተሰቦቹ ጋር የተለያየ አይነትን ጊዜ ለማሳለፍ በጣም ወቅቱ ስለነበረ ብዙ ጓደኞቹን ቤቱ እንዲገኙ ጠራቸው። ብዙ የሚፈልጉትን ነገር፣ ምግብ፣ የሚጠጣ ሁሉንም ነገር አዘጋጀላቸው። እነዚህም ጓደኞቹ እንደዚህ አይነት ግብዣ ተደርጎላቸው ከዚህ ሰው ስለማያውቁ እጅግ ደስ አላቸው። ከፍ ከፍ አደረጉት። አብረውት በሉ፣ ጠጡ። ነገም ከነገ ወዲያም አብረውት ለማግኘት አሰቡ። አብረውት ይጫወቱ ነበር እና እለት በእለት ከዚህ ሰው ጋር መገናኘት ይጀምራሉ። ከዛ ለምን አታገባም ብለው እነሱ የሚያውቃትን ሴት አምጥተው ዳሩለት። ትንሽ በህይወቱ ደስተኛ ሆነ፣ መኖርን ጀመረ። ግን ከጥቂት ጊዜያቶች በኋላ ሚስቱ ጥላው ሄደች። ጭራሽ ጥላው መሄድ ብቻ ሳይሆን እቤትም መታ ማደርን አትፈልግም። እሱ ብቻ ጭራሽ ሳያንስ ፍቺ ጠየቀችው። ረጅሙን ጊዜ አብሮት ሲያሳልፉ የነበሩ፣ ቤቱ እየመጡ ሲዝናኑ የነበሩ፣ እሱ ሲጋብዛቸው የነበሩ ሰዎች እንዳለ በችግሩ ጊዜ በዚህ ቀን ሊገኙለት አልቻሉም። ቢደውልላቸው ማንም ሰው ሊያነሳለት አልቻለም። ጭራሽ ከሚስቱ ጋር ተፋታ። በጣም በትልቅ ድብርት ውስጥ ገባ። ጠዋትም ማታም መጠጥ ሆነ ህይወቱ። በጣም በሱ ህይወት እጅግ ያዘኑት አያቱ ክፉ ህልም ያዩና ይደውሉለታል። ልጄ ላገኘህ እፈልጋለሁ፣ በጣም ናፍቀኸኛል፣ ከቻልክ እንደለመድከው ቤት ና ይሉታል። እሱ በጣም በብዙ ድብርት ውስጥ ስለነበር አንድ ሰው ሊያገኘው ስለፈለገ ለማግኘት ጓጉቶ ወደ አያቱ ጋር ሄደ። አያቴ በጣም ረጅሙን ጊዜም በስራ ነበር ያሳለፍኩት። በጣም ብዙ ወዳጆችን አፈራው። በጣም ብዙ ሰዎችን ሰበሰብኩ። አብረውኝ እንዲያሳልፉ አደረኩኝ። ሚስት አገባው። ግን ሁሉም ነገር ከእጄ ላይ በአንድ ጊዜ ተበተነ። ሁሉንም ነገር አጣሁት። በትዳሬ ጉዳይ እነዚህ ሰዎች ይገቡ ነበረ። እኔም ትዳሬን ደግሞ ምን አድርጌ ማስተካከል እንደነበረብኝ አላቅም ነበረ። ጓደኛ ብለውኝ ገብተው ስራዬን አበላሹብኝ እና በጣም ከፍቶኛል፣ በጣም አዝኛለሁ አሉት። እኔም ያየሁት ህልም እንደዚህ ነው ልጄ። በጣም በብዙ ጭንቀት ውስጥ ገብተህ፣ በጣም በብዙ ማዘን ውስጥ ገብተህ፣ በጣም በብዙ ድብርት ውስጥ ገብተህ፣ ብዙ መጠጦችን እየጠጣህ ስትጣላ፣ ስትደበደብና በሰው እጅ ስትሞት ነበር ያየሁት። ልጄ እንኳን ወደ እኔ መጣህ። በመምጣትህ በጣም ነው እጅግ ደስ ያለኝ። ዛሬ በህይወት ውስጥ ያጣሃቸውንና ነገ በህይወት ውስጥ ማስተካከል የምትችላቸውን 7 ነጥቦች ነግረን ህይወትህን ማስተካከል ትችላለህ። አንዳንድ ጊዜ በህይወታችን ውስጥ የመጡትን ሰዎች እንዳለ ሁሉ ነገራችንን፣ ሚስጥራችንን፣ የልባችንን ሐሳብ፣ ያገኘነውን፣ ያጣነውን ሁሉንም ነገር ዘርዝረን ማውራታችን ህይወታችንን እንደዚህ ሰው ቁልቁል ያደርግብናል። ይህ ሰው በህይወቱ ላይ የቀረባቸው ሰዎች ደስታውን ከመጋራት በላይ ብዙ ነገሮቹን አሳጥተውታል። ይህንን ሁሉ ምሬት ለሚያያቱ ነገራቸው። ችግር የለውም ልጅ፣ አሁንም እድልም ተስፋም አለ። እድልም ተስፋም የሌለው ሰው የሞተ ሰው ብቻ ነው። አሁንም በህይወት ውስጥ እድልም ተስፋ አለ። ልንገርህ ይሉታል። ማሳየት የሌለብህ ስኬትህ ላይ እንዴት ለፍተህ እንደደረስክ ነው። ለሰዎች ስኬትህ ላይ እንዴት አድርገህ እንደለፋህ እንደደከምክ ከነገርካቸው ያሾፉብሃል፣ ይስቁብሃል። ዓለምም የምታከብርህ የስኬትህን ውጤት ነው እንጂ ድካምህን አይደለም። ስለዚህ ልጄ በህይወት ውስጥ ለስኬትህ የከፈልካቸውን እያንዳንዱ ሚስጥሮች ዝም ብለህ መዘርዘር አልነበረብህም። ዓለምም የምትወደው ስኬትህን ነው እንጂ በህይወት ውስጥ የሄድካቸውን መንገዶች፣ የተጓዝካቸውን መንገዶች ብታወራ ምንም አይነት ተቀባይነት የለውም።
አንተ ለስኬት የወጣህበትን የወረድክበትን የደከምክበትን እያንዳንዱን ነገሮች ሰዎች ሲሰሙ ይሄንን እንደዚህ ያረከው ለካለ እንደዚህ ነው፣ ይሄንን እንደዚህ ያረከው ለካለ እንደዚህ ነው ብለህ ራስህን ህይወትን ለትችት አሳልፈህ ትሰጣለህ። ብቻ ስኬቴ ላይ የደረስኩት ብዙ ዋጋዎችን ከፍዬ ነው ብለህ ያንተን ነገር መረዳት ለሚፈልጉ ሰዎች ብቻ ነው ማካፈል ያለብህ። አለበለዚያ ያንተ ነገር ብዙ የሚያስደስታቸው ሰዎች እንዳሉ በዛው ልክ ደግሞ ያንተ ነገር የሚያበሳጫቸውና እዚህ ቦታ ላይ መድረስ የሚያናድዳቸው ሰዎች አሉ። በጣም በትኩረት እኔና አባት ይመለከታቸው አያቱ ሰዎች ለህይወትህ እንቅፋት ነው እንጂ የሚሆኑብህ ስኬትህን ከዚህ በበለጠ እንዴት አድርገህ ማሳካት እንዳለብህ እንዳይመችህ ነው እንጂ የሚያደርጉት። ማናቸውም እንዲመችህና ቀና መንገድ እንዲሆንልህ ማንም ሰው አይፈልግም። ለምን? በህይወታቸው በልጣቸዋል፣ ሰርተሃል፣ ገንዘብ አግኝተሃል። ስለዚህ እንዴት አድርገው ካንተ በታች ከራሳቸው በታች ሊያደርጉ እንደሚችሉ ነው እንጂ የሚያስቡት በህይወት ውስጥ የከፈልከውን ዋጋ አይሰጡት። ሁለተኛ እንደዚህ ያሉት እኔ አባት ህመም ነው አሉት። ሁለተኛው ህመም ነው። ህመምን ለሰው አይነገርም። ብዙ ሰዎች በህይወታችን ውስጥ የምንሳሳተው ነገር ሰዎችን ስናገኝ የልብ ጓደኞች መስሎን የውስጣችንን ቁስል የውስጣችንን ችግር ለሰዎች እንናገራለን። ይሄ ነው በህይወታችን ውስጥ ባይዘው በጣም ሰንካላና አንካሳ ከሚያደርገን ነገር ያለንን ውስጣችን ላይ ሚስጥራችንን፣ ህመማችንን፣ የቆሰልንበት የተናደርንበትን ነገር ለሰዎች አውጥቶ መዘርዘር። ምንም አይነት መፍትሄ ላይሰጡ ልጅ ህመምህን ወደ ኃይል እስከምትቀይር ድረስ ህመምህን ለሰው ማውራት የለብህም ማለት ነው። ህመምህ ወደ ስኬት እስከሚቀየር ድረስ እያለፍክበት ያለበትን መንገድ ለማንም አትናገር። ጸጥ በል። ጸጥ ብለህ ስራህ ላይ ስራ። ህመምህ ነገ ስኬት እስኪሆን ድረስ አንተ ታውቀዋለህ። ለሰዎች ማውራት ግን ህመምህ ላይ መሳቂያና ማሾፊያ ነው የሚያደርጉ። በህመምህ ላይ እንጨት ነው የሚልኩብህ። ህመምህ ካለፈ በኋላ ያለውን ስኬት አውራ እንጂ ህመምህን አትናገር። ያለበዛ በችግርህ ላይ በህመምህ ላይ ችግር እየጨመሩብህ መለወጥ እንዳትችል ስኬት ላይ መድረስ እንዳትችል ነው የሚያደርጉ አሉት። በጣም ብልህ አያት ናቸው። ልጁ በህይወት ውስጥ እውነትህን ነው አያቴ፣ እነዚህ ነገሮች ናቸው በጣም ዋጋ ያስከፈሉኝ። እያንዳንዱን ነገሬን የልብ ጓደኛ መስለውኝ ነግሬያቸው ነው። ሶስተኛው ሐሳብህ ከሰው ልጆች ካልበለጠ ለማንም አትናገር። ጸጥ በል። ሐሳብ ሆኖ ይቀራል። ያለበዛ ታሪክ ሆኖ ይቀራል። ላረገው ነበር ጀምሬው ነበር ብለህ አውርተህ ነው የምትተወው። ሐሳብህ ስኬት ሆኖ እስከሚቀየር ድረስ ለማንም አትናገር አሉት። ሶስተኛ ያላለቁ ሐሳቦችን ያላለቁ ፕሮጀክትን ለማንም አትናገር። ድምፅህን አጥፍተህ አንገትህን ቀብረህ ስራ ላይ ስራ። ትራክህን ይዘህ ሩጥ። አንድ ሯጭ የመጨረሻዋን የገመዷን ለመበጠስ ወይንም ደግሞ የጠበቀበትን ሪከርድ ለመስበር ያቺ ትራክ ላይ መሮጥ ግዴታ አለበት። አንተም በህይወት ውስጥ ለመለወጥ አስበህ የምታደርጋቸውን ሐሳቦች እስከሚያልቁ ድረስ ድምፅህን አጥፋ። ድምፅህን አጥፍተህ የምትሰራ ከሆነ ማንም ሊያዘናጋ፣ ማንም ሊጎዳ፣ ማንም ወደ አንተ ክፉ ነገር ይዞ ሊመጣ አይችልም፣ የሚያውቀው ነገር ስለሌለ። ስለዚህ ድምፅህን አጥፍተህ ስራህን መስራት አለብህ ይሉት። እነዚህ ብልህ አያት ናቸው። በጣም በህይወት ውስጥ ያበላሻቸውን ነገሮች እያሰበ ያዝናል። ልጅ ሐሳብህን ድምፅህን አጥፍተህ የማትሰራ ከሆነ በሐሳብህ ላይ ትችት ይበዛብህና ያንን ሐሳብ ወደ ለውጥ ወደ ስኬት ከመቀየር ይልቅ አንተም ትተወዋለህ፣ ገና ለገና ትችትን ፈርተህ። አራተኛ እንደዚህ ብሎ መከሩት፣ ሰዎች ሲተቹ ስሜታዊ የምትሆን ከሆነ ከዛ ነገር ሽሽ። ሁላችንም በህይወታችን ውስጥ እንደ ትልቅ ነገር አድርገን በህይወት ልምምድ ውስጥ ሁላችንም እናጠፋለን። ሁላችንም ድካም ይኖርብን። ግን ሰዎች ያንን ትችት ሲናገሩን ስሜታዊ መሆን የለብንም። በዛ ሰዓት ከውስጣችን ክፉም ነገር መጥፎም ነገር እንደዚሁም ደግሞ የሚያሳዝን ነገር ደግመን ነገር ከሰራነው ነገር ይልቅ መጥፎ ነገር እናመጣለን። ይልቅ ትችቱን ሰምተን ማለፍ መቻለን መለማመድ አለብን። በዚህ ዘመን ደግሞ ጭራሽ የከፋው ነገር ተቺዎች የበዙበት ዘመን ሆኗል። ብዙ ሰዎች ወንድ ልጅ ለዞም ነጠላ ይዞ ቁጭ ብሎ የሚቋጭበት የሶሻል ሚዲያ ዘመን ላይ ደርሳል። አንተ ሰርተህ የሆነ ደረጃ ላይ ስትደርስ እንትን አድርጎ ነው እንትን ሆኖ ነው እያለ የሚያወራበት ዘመን ላይ የደረስነው። ስለዚህ አንተ ትችትን አንድም ብለህ አትጋፈጥ፣ ሰምተህ እለፍ። በህይወት ውስጥ ትችት የምትፈራ ከሆነ ውስጥህ ላይ ፍራቻ ይፈጠርብሃል። እውነትህን ነው አያት ያለው። በህይወቴ ውስጥ
ከጎዱኝ ነገሮች ውስጥ አንዱ ትችት ነው። የሌለብኝን ባህሪዎች አመጣብኛል። እሱ እንደዚህ አድርጎ ነው ያመጣው፣ እሱ እንደዚህ ሆኖ ነው እየተባልኩኝ ሌላ ነገር ውስጥ ጭራሽ ከቱ ይጀምራል። ማናቸውም በችግሬ ሰዓት እኮ ስደውልላቸው ከጎኔ ሊሆኗቸው ድሮም እሱ እንደዚህ ነው እያሉ ተውኛል። ለምን? ድምፁን አጥፍቶ ነገሮቹን መስራት ባለመቻል። ብዙዎቻችን በህይወታችን ውስጥ የምንቸገረው ሁሉም ሐሳባችን ያደባባይ ነው። ምንም በውስጣችን ሚስጥር ብለን ይዘን ለሰክሰሳችን የምንሰራው ነገር ምንም ነገር የለም። ሁሉንም ነገር ማውራት የለብንም። ልጅ ያሉት ተራራ ባለበት በኩል እኩል ዝናብ ይዘንብበታል፣ እኩል ጎርፍ ይጎርፍበታል፣ ግን ተራራው ተነስቶ ከቦታው አይንቀሳቀስም። ተራራውም ላይ እኮ ዘንቦበታል፣ ተራራውም ላይ ነፍሶበታል፣ ተራራውም ላይ እኮ ጎርፍ መጥቶበታል፣ ግን እንደ ፌስታል ተነስቶ ከአንድ ቦታ ወደ አንድ ቦታ ግን አልሄድም። ልጄ በህይወት ውስጥ ፌስታል አትሁን። ንፋስም ሲመጣ የሆነም ነገር ሲመጣ ይዞ የሚሄድ ሳይሆን እንደ ተራራው ጸንተ መቆም ያለብህን ህይወት መለማመድ አለብህ። እጅግ ብልህ የሆኑ አያት ናቸው። እውነት ነው። በጣም ብዙዎቻችን በህይወታችን ውስጥ የምንፈተንባቸው ነገሮች ቢኖሩ ይህ ነው። በህይወት ውስጥ የምናጠፋቸው የምንሳሳታቸው ከመሞከር የተነሳ ብዙ ነገሮች አሉ። ግን ስለተባለብን ሁሉ እየሰማን የምንሄድ ከሆነ መድረስ የምንፈልግበት ቦታ ላይ አንደርስም። እንደዛ ፌስታል ንፋሱም ሲመጣ ይወስደናል፣ ጎርፉም ሲመጣ ይወስደናል። የሚፈልገው ነገር እንዳለ ወደ ነፈሰበት፣ ወደ ዘነበበት፣ ወደ ሄዶ ጎርፍ ወደ መጣበት ነገር ሁሉ እንሄዳለን። መሰረታችንን ግን አለት ካደረግነው ግን የመነቃነቃችን መንገድ እንደዛው እንደጸና ነው። አምስተኛ፣ በውስጥ ያለውን ጦርነት ለማንም አታሳይ። ሰዎችን ያወቀን የኛ የሆኑ ይመስለንና ውስጣችን ላይ የምንጨነቅበትን ውስጣችን ላይ የፈራነውን ነገር ለሰዎች እንናገራለን። እኛው ራሳችን አስበን እዛ ችግር ላይ መድረስ እንዴት እንደቻለን እንዴት አድርገን መውጣት እንደምንችል እያመነ መፍትሄ ላይሰጡን ከነዛ ሰዎች ጋር በውስጣችን ላይ ያለውን ነገር እናወራለን። ሁልጊዜ በህይወታችን ውስጥ የምንወደውም ነገር አለ፣ የምንጠላውም አለ። በህይወታችን ውስጥ ለሰዎች የምንወደውንም የምንጠላውንም ስንነግር የምንወደውን ነገር እየሰጡን የምንጠላውን ነገር በህይወታችን ላይ ያበዙብናል። መጠቀሚያ ነው ምን ነው፣ በዛ ጉዳይ ባሪያ ነው ምን ነው። ሁልጊዜ በዛ ነገር ይዘውን የራሳቸው ባሪያ ያደርጉ። ልጅ አንድ ታሪክ ልንገራችሁ። ሁለት ሰዎች በአንድ ምግብ ቤት ውስጥ ይሰሩ ነበር። ሁለቱም በዛ ምግብ ቤት ውስጥ ዕቃ አጣቢዎች ነበሩ። በድንገት አንድ ኦርደር ወደ እነሱ ጋር ይመጣ ነበር። ያዘዘው ሰውዬ መብላት ስላልቻለ ምግቡ ይመለስ ነበር። እነዚህ ሁለት ሳህን አጣቢዎች ጋር ምግቡ ይመጣ ነበር። አንደኛው እጅግ እርቦት ስለነበረ ተደብቆ ምግብ ሲበላ አንደኛው ሰራተኛ ይመለከተዋል። ስለዛ ምን አሉ? ይህንን ሄጄ ላለቄ ከምናገር የኔን የሥራ ድርሻ እየሄድክ ሁል ጊዜ ቀይን ሳህኔን ድሱን እጠባለሁ። እሺ ብሎ ይህም ሰውዬ ደግሞ ስራውን ማጣት ስላልፈለገ ሁል ጊዜ ያንን ድስት ያንን ሳህን ሁል ጊዜ ያጥብ ነበር። አንድ ቀን ግን መረረው። ሄጄ ላለቄ ብነግረው የመጨረሻው ነገር ከስራ መባረር ነው። አንድ ቀን ምግብ በላህ ተብዬ ግን ይህ ሁሉ በህይወቴ ውስጥ ሊያልፍብኝ አይገባም ብሎ ሄዶ ላለቀው፣ አለቄ ትእዛዝ የሰጠኸውን ተላልፌያለሁ፣ እጅግ እርቦኝ ስለነበረ አንድ ቀን የመጣ ምግብ በልቼ ነበር። በዚህ ጉዳይ ደግሞ አፍሬ ሁልጊዜ አንተን ማየት ተሰሙኝ። ስለዚህ እባክህ ይቅርታ አድርግልኝ፣ ካልሆነ ደግሞ የምታሰናበተኝም ከሆነ ደግሞ አሰናብተኝ ሲለው፣ ሁለተኛ አታድርግ፣ ተመለስ ወደ ስራ። ያ ሰው እንደለመደው መጣ። በዛሬ እኔ ማጠብ ስለማልፈልግ ያንን ነገር ላለቃው ከምናገር እጠባለሁ። አይ ዛሬ አላጥብም፣ ሂድና ከፈለክ ንገረው። ሄዶ ሲነግረው አይ ነግሮኛል፣ ችግር የለውም ይቅርታ አድርጌለታል። ተመልከቱ፣ በህይወታችን ውስጥ ለሰዎች የምንናገራቸው ነገሮች መጠቀሚያ ሊያደርጉን ይችላሉ። መጠንቀቅ አለብን፣ ለማን ምን ማውራት እንዳለብን። አንዳንድን ነገር በውስጣችን ያለውን ጦርነት በውስጣችን እያሰበን ያለ በውስጣችን ውስጥ ያለንን ነገር ራሳችን አምቀን ከአምላካችን ጋር መጨረስ ነው የሚሻለን። ያገኘነውን ነገር ሁሉ መቦጥረቅ የለብንም። አንዳንድን ነገሮች ልክ ማበጀት አለብን። በህይወታችን ውስጥ ስኬታማ ለመሆን የህይወትን ኑሮ ለመኖር የምትፈልጉ ከሆነ ሁሉንም ነገር በህይወታችሁ ውስጥ ያለ ሚስታችሁን ማማት፣ ቤተሰባችሁን ማማት፣ ልጆቻችሁን ማማት፣ ያገኛችሁት አለቃችሁን ማማት አያስፈልግም። ጸጥ ብላችሁ በህይወታችሁ መንገድ ላይ መሄድ ያለባችሁን መንገድ ሂዱ። የኃይልህን ምንጭ አስተካክላሉት። እኒህ ግሩም አባት ናቸው። የኃይልህ ምንጭ ፈጣሪህ ነው። ፈጣሪ ላይ የበለጠ መደገፍህን ጨምር፣ ጸሎትህን ጨምር፣ መጾምና መጸለይህን ጨምር። ፈጣሪ እንዲረዳ ወደ ፈጣሪ ጋር ቀረብ፣ ከፈጣሪ ጋር ሙጥኝ ይበል። ህብረትህን በደንብ አድርግ፣ ፌሎሺፕህን በደንብ አድርግ፣ ከፈጣሪ ጋር አድርግ። ብታጠፋም ፈጣሪ ጋር ሂድ፣ ብትደሰትም ፈጣሪ ጋር ሂድ። አዝኖ
ኃጢአት ሰርቷል ብሎ በድሎኛል ብሎ የሚያባረር አምላክ አይደለም። የበለጠውንም ስታጠፋ ወደ ፈጣሪ ጋር ሂድ። ደስታህንም ሐዘንህንም መረዳት ይችላል የሚያዳላ አምላክ ስላለ። ስለዚህ በህይወት ውስጥ ጥፋቶች በመጡ ቁጥር፣ በህይወት ውስጥ ችግሮች በመጡበት ቁጥር የኃይልህን ምንጭ አታስነካ። ከፈጣሪ ጋር የምታደርግባቸውን ጊዜያቶች ለሰዎች አትስጥ። የጸሎት ሰዓትህን ለሰዎች አታጋራ። ከፈጣሪን ያስለመድክበት ሰዓት ላይ በዛ ሰዓት ላይ ሄደህ ከፈጣሪ ጋር አውራ። ፈጣሪ በሁሉም ቦታ አለ፣ ግን ለፈጣሪ የሰጣቸውን ሰዓቶች አታስነካ በራስህ ነገር። ያኔ የኃይልህን ምንጭ ማንም ሰው የማያውቅ ከሆነ የማትነካ የማትወድቅ ትሆናለህ። በጣም የሚገርሙ አባት ናቸው። አፋፋቸውን እያየ በህይወቱ ላይ የጎደሉበትን እንዴት እንደተበላሹበት እያየ ለማስተካከል ነገር ለመኖር በጣም መጓጓት ጀመረ። 7ኛ እንደዚህ ያሉት ሁል ጊዜ በህይወቱ ውስጥ ጠንቃቃ ሁን። ጥንቃቄ ስለሌለ በጣም ብዙ ታሪኮች ሰምተን እናውቃለን። ይሄ ነገር አንዱ መርዝ ተደርጎበት ሞተ፣ አንዱ በሰው እጅ ተገደለ፣ አንዱ በህይወታችን ውስጥ ጥንቃቄ አለማድረጋችን፣ በህይወታችን ውስጥ ዝም ብለን መሄድን መልመድ አለ። ጠንቃቆች መሆን አለ። ምኑ ጋር ነው ክፍተት? አንድን ነገር በህይወታችን እስከሚሆንልን ድረስ ወዳጃችንንም ጠላታችንንም አናውቅም። ስንት ሰዎች በሰው እጅ ሞተዋል። ስንት ሰዎች በሰው እጅ አልፈዋል። በመርዝ ተገለዋል፣ በሰው እጅ ተገለዋል። በጣም ብዙ ነገር። ለምን? ሰው በሁለት አይነት መንገድ ወደኛ ጋር ይመጣል። የሚወደን ሰው አለ፣ የሚቀናብንና ደግሞ ሊያጠፋን የሚፈልግም ሰው አለ። ስለዚህ ዝም ማለትን መማር አለ። በህይወታችን ውስጥ ዝም ማለት አለ። ህይወትን ማሸነፍ ትፈልጋላችሁ? በህይወታችሁ ውስጥ ስለ ስኬታችሁ መድከም ትፈልጋላችሁ? የምትሄዱበትን መንገድ ዝም ብላችሁ ድምፃችሁን አጥፍታችሁ ኮቴያችሁን ሳታሳውቁ ዝም ብላችሁ የህይወታችሁን መንገድ ሂዱ። ህይወታችሁን የአደባባይ ማድረጋችሁ ለስድብ ራሳችሁን የምታጋልጡት ራሳችሁ ናችሁ። ስኬታችሁ ላይ ግን ማንበብን፣ መጸለይን፣ መስራትን ብታደርጉ ግን ሐሜት መደዳ ምን ታደርጋላችሁ? ወሬኛ መደዳ ምን ታደርጋላችሁ? ያገኛችሁትንም ያጣችሁትንም ዝም ብላችሁ አትተርተሩ። ነገ ላይ ልታገኙበት የምትችሉበትንም ነገር አትተርተሩ። ነገ ሲደርስ ራሱ ጉዳዩ ራሱ እኮ ያወራል። ተጠንቀቁ። በህይወታችሁ ውስጥ ጠንቃቃ ሁኑ። እኔ አባት በህይወታችን ውስጥ በጣም ብዙ ነገር እንደሚቀይር ትምህርት እንዳስተማሩ በጣም አድርጌ አምናለሁ፣ አስባለሁ። በህይወታችሁ ውስጥ እናንተም ይህንን ነገር ሞክራችሁት ህይወታችሁን እንደምትለውጡ ተስፋ አድርጋለሁ። ህይወት ደክሟችኋል? ህይወት አቅቷችኋል? እንዴት አድርጋችሁ ወደ ስኬታችሁ መድረስ አቅቷችኋል? አንደበታችሁን ተቆጣጠሩ። ያገኛችሁት ሰው ሁሉ ዝም ብላችሁ ሁሉን ነገራችሁ አታውሩ። ጠንቃቆች ሁኑ። ምን እንደሚገጥማችሁ፣ ማን ወዳጃችሁ ማን ጠላታችሁ እንደሆነ አታውቁ። ስለዚህ ከዚህ ሐሳቦች ከ7ቱ ሐሳቦች ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ